ሰላም የዚህ ቱቶሪያል ተከታታዮች፣ በዚህ ክፍል የምናየው የሱፐር ኤሌቬሽን ዲዛይን እና ካልኩሌሽን አሰራሩን ይሆናል። በመጀመሪያ ሱፐር ኤሌቬሽን የምንለው አንድሮይድ ዲዛይን ወይም ሃይዌይ ዲዛይን በምንሰራበት ጊዜ ሆሪዞንታል ከርቭ ይኖረናል። ያ ሆሪዞንታል ከርቭ ካለ ደግሞ ሱፐር ኤሌቬሽን ዲዛይን ግዴታ መስራት አለብን ማለት ነው። እዚህ ስዕሉ ላይ እንደምታዩት ይሄ ሆሪዞንታል ከርቭ ነው። አንድ መኪና በዚህ በሆሪዞንታል ከርቭን በሚዞርበት ጊዜ የሚጎትተው ፎርስ አለ። ይሄም ወደ ውስጥ የሚጎትተው ሴንትሪፒታል ፎርስ ይባላል። በዚህ ጋር እንደዚህ ሲዞር ደግሞ ወደ ውጭ የሚጎትተው ፎርስ ሴንትሪፊጋል ፎርስ ይባላል። ስለዚህ ይህንን ሴንትሪፒታልና ሴንትሪፊጋል ፎርስ ኢፌክት ለመቀነስ ስንል ሱፐር ኤሌቬሽን ዲዛይን ግዴታ መስራት ይኖርብናል ማለት ነው። ሮዳችን ሆሪዞንታል ከርቭ ካለው በዚህ ኬዝ ሱፐር ኤሌቬሽን ዲዛይን መስራት ያስፈልጋል ማለት ነው። አሁን ወደ ኤግዛምፕላችን እንሂድና ካልኩሌት ዘ ሱፐር ኤሌቬሽን ሪኳየርድ ፎር ዘ ሮድ ኦፍ 12 ሜትር ዊድዝ ያለው ኬሬጅ ዊድዝ ማለት ነው። የምንሰራው ዲዛይን 12 ሜትር ነው። እሺ፣ እና ሬዲየስ ኦፍ ሆሪዞንታል ከርቭ 175 ሜትር ነው። ኤንድ ፐርሚሲብል ስፒድ ኦፍ ዲዛይን ስፒዱ ማለት ነው 70 ኪሎ ሜትር ፐር ሀወር ነው። ኤንድ ኮኤፊሽንት ኦፍ ፍሪክሽን አለ። ኮንስታንት ነምበር የሚሰጥ ቁጥር አለ 0.15 ነው። ኤንድ ሴንትሪፊጋል ሬሽዮ ማለት አለብል ሊሚቱን ቼክ የምናደርግበት ነው። ወደ ታች ካልኩሌሽን ስንሰራ የምናየው ነው። ይሄ 1/10 የሚለው። እሺ፣ ስንቀጥል ጊቭናችን ይኸው እዚህ ጋር አውጥተን ነው። ኬሬጁ ዊድዙ 12 ሜትር ነው። ሬዲየስ ሆሪዞንታል ከርቭ ያው 175 ሜትር፣ ዲዛይን ስፒድ 70 ኪሎ ሜትር ፐር ሀወር። አሁን እነዚህ ጊቭናችን እየተካን ነው የምንሰራው ፎርሙላ ላይ ማለት ነው። የሱፐር ኤሌቬሽን ፎርሙላ E+F = V ስኩዌር ኦቨር GR ነው። የዚህን ዲስክሪፕሽን ስናይ E ማለት ሬት ኦፍ ሱፐር ኤሌቬሽን ኢን ፐርሰንት ነው። ኤፍ ማለት ዲዛይን ቫልዩ ኦፍ ኮኤፊሽንት ኦፍ ላተራል ፍሪክሽን ኮንስታንት ነምበር 0.15 ማለት ነው። ይሄ ዩኒትለስ ነው፣ ኮንስታንት ቁጥር ነው የሚሰጠን። ኤንድ ዲዛይን ስፒድ ኦፍ ዘ ቬሂክል ኢን ሜትር ፐር ሰከንድ ነው። ይሄ ቪ ማለት ጂ አክሰለሬሽን ዲው ቱ ግራቪቲ፣ ይሄ የተለመደው የሚታወቀው 9.81 ሜትር ፐር ሰከንድ ስኩዌር ነው ማለት ነው። አር ማለት ሬዲየስ ኦፍ ሆሪዞንታል ከርቭ ኢን ሜትር ነው ማለት ነው። አሁን እዚህ ጋር ሰብስቲቱቲንግ ጂ ማለት እንቀይራለን። እዚህ ጋር ጂን አክሰለሬሽን ዲው ቱ ግራቪቲ 9.81 ሲባዛ 1.27 ሲባዛ በ10 ብለን ይሄ ጂ ቦታ ላይ 127 መጠቀም እንችላለን ማለት ነው። ይሄው እዚህ ጋር እዚህ 127ን ጂ ቦታ ላይ ቀይረን የኮንስታንት ነምበር ነው። ፎርሙላውን በዚህ መጠቀም እንችላለን። ወደ ሶሉሽናችን ስንሄድ ሌት ሰብስቲቲዩት ኦል ዘ ቫልዩስ ኢን ዘ ፎርሙላ ይላል። ጊቭናችንን ፎርሙላው ላይ እየተካን ነው የምንሰራው። E+F ማለት 0.15 ነው = 7 ስኩዌር ኦቨር 127 ሲባዛ በ175 = 0.22። ይሄ ሪዛልት ይሄው 7 ስኩዌሩን ለ127 ሲባዛ በ175 ብለን አካፍለን የመጣ ነው ማለት ነው። አሁን ማንን ነው የምፈልገው? ኢን ነው የምፈልገው፣ ሬት ኦፍ ሱፐር ኤሌቬሽን ማለት ነው። እሱን ለማግኘት ክሪስ ክሮስ ስናደርግ 0.22 ወደዚህ ስናመጣው ማይነስ ይሆናል። ስለዚህ = 0.22 ማይነስ 0.15 ስንል 0.07 ይመጣል። አሁን ፐርሰንት ስለሆነ የምፈልገው ይሄን ቁጥር በመቶ እናባዛለን ማለት ነው። በመቶ ስናባዛው 7% ይመጣል። የሱፐር ኤሌቬሽናችን 7% ነው ማለት ነው። ፐር ሜትር ኦፍ ኬሬጅ ይላል። እሺ፣ ፐርሰንት ኦፍ ሱፐር ኤሌቬሽን 7% ማለት ነው። ስንቀጥል ሱፐር ኤሌቬሽን = ይሄ ቼንጅ ኦፍ ሃይቱ ማለት ነው። አሁን በ12 ሜትር ኬሬጅ ዊድዝ
7% አለ። ኤሌቬሽን ዲፈረንሱ ደግሞ ስንት ነው የሚለው ማለት ነው። ይሄ ሱፐር ኤሌቬሽን ኢዝ ኢኳል ቱ ይሄ ማለት የስሎፕ ፎርሙላ ተጠቅመን የምንሰራው ማለት ነው። ይሄው 0.07 ሲባዛ በ12 ኢዝ ኢኳል ቱ 0.84 ሜትር የመጣው ይሄ ነው። አሁን ቶታል ኬሬጅ ዊድስ በ12 ሜትር ውስጥ ይሄ መጣው ማለት ነው። ይህን በስሎፕ ፎርሙላ ሰርተን ማየት እንችላለን። ኤክሴል እንክፈትና ስሎፕ ኢዝ ኢኳል ቱ ቨርቲካል ዲፍረንስ ኦቨር ሆሪዞንታል ዲፍረንስ ወይም ቨርቲካል ዲስታንስ ኦቨር ሆሪዞንታል ዲስታንስ ታይምስ 100 ነው። ይሄ ማለት ነው ፎርሙላው። ታክተን ሰርተን ነው። አሁን እዚህ ጋር ቨርቲካሉን እንዴት እንደተገኘ ይሄ ማለት ነው። ስሎፓችን 0.07 ነው። ሆሪዞንታላችን 12 ነው። ይሄው ስሎፕ 0.07 ሆሪዞንታል 12 ሜትር ማለት ነው። ቨርቲካሉን ስንፈልግ ክሪስ ክሮስ ስናደርግ ቨርቲካል ኢዝ ኢኳል ቱ ስሎፕ ታይምስ ሆሪዞንታል ይሆናል ማለት ነው። ቨርቲካል ኢዝ ኢኳል ቱ (0.07 ታይምስ 12 ስንለው ይሄው 0.84 በዚህ ነው የመጣው። ይሄ ኤሌቬሽን ዲፈረንሱ ማለት ነው። ይሄ ማለት በስዕል እንየውና እዚህ ጋር ይሄ 12 ሜትር ኬሬጅ ዊድዝ ነው። ከዚህ እስከዚህ ያው ወደዚህ 7% ስሎፕ ነው። በዚህ በ12 ሜትር ውስጥ ቼንጅ ኦፍ ኤቹ ደግሞ 0.84 ማለት ነው። ይኸው ቼንጅ ኦፍ ሀይቱ ይሄን ለማሳየት ነው እዚህ ጋር። እሺ አሁን ሱፐር ኤሌቬሽን ሊሚት የሚለው ይሄ አልሬብል ሊሚቱ ስናይ 1/10 ሲባዛ በኬሬጅ ዊድዝ ነው የምናባዛው። አሁን የኛ 12 ሜትር ስለሆነ ነው በ12 ያባዛ ነው። ኢዝ ኢኳል ቱ 1.2 ሜትር መጣ ማለት ነው። አሁን ከ1.2 ሜትር መብለጥ የለበትም። በዚህ ሬንጅ ውስጥ ነው መሆን ያለበት ማለት ነው። የኛ ስንት ነው የመጣው እዚህ ጋር 0.84 ነው። ስለዚህ የኛ ትክክል ነው ማለት ነው በዚህ ሬንጅ ውስጥ ስላለ። እሺ ዘ ሱፐር ኤሌቬሽን ቫልዩ ኢዝ ኢን አሎዌብል ሊሚት ይላል። ይኸው አስ ሪዛልት በመጨረሻም እዚህ ጋር ዛትስ ኦኬ የሚለው በቃ ትክክል ነው ማለት ነው። የኛ አሎዌብል ሊሚት ውስጥ ስለሆነ could be provided like the super elevation on the same road። በዚህ ልክ እዚህ ጋር ስፋቱ የኛ 12 ሜትር ስለሆነ ያባዛ ነው 12 ሌላ ሜትርም ከዚህ የሚበልጥም ያንስም ቢሆን በዛው ዊድዝ ነው የምናባዛው። ልክ የኛ ቼንጅ ኦፍ ኤች በዚህ ሊሚት ውስጥ ከሆነ ዲዛይናችን ትክክል ነው ማለት ነው። እሺ ይሄን ይመስላል ካልኩሌሽኑ። ደግሞ የዲዛይን አለ የሰራ ዲዛይን ስላለ እሱ ላይ ደግሞ ያንን የዲዛይኑን ወደ ማኑዋል ቀይሬ ስለሆነ አሁን ካልኩሌሽን ያሳያችሁ ቀጥታ ዲዛይኑ ላይ ደግሞ እስቲ እንየው። ይሄ በሶፍትዌር የተሰራ ዲዛይን ነው። ይሄንን ደግሞ ሰርተን ማየት እንችላለን የበለጠ ግልጽ ለማድረግ። ይሄ ሆሪዞንታል ከርቭ አለ እዚህ ጋር ቼኔጅ 0 + 260 ይላል። ይሄው ፖይንት ኦፍ ከርቭ ነው። ይሄ ፖይንት ኦፍ ኢንተርሴክሽን ኤንድ ፖይንት ኦፍ ከርቭ። ይሄ ፖይንት ኦፍ ታንጀንሲ ነው።
ፖይንት ኦፍ ኢንተርሴክሽን ፖይንት ኦፍ ከርቭ ማለት ነው። በዚህ መሀል ሆሪዞንታል ከርቭ አለ። ይሄው የሆሪዞንታል ከርቭ ላይ ስንት ይሄው 0+260 የሚለው ስቴሽን ሆሪዞንታል ከርቭ ነው ማለት ነው ይሄ ስቴሽን። ስለዚህ የዚችን ስቴሽን ደግሞ ካልኩሌት አድርገን እናያለን ማለት ነው። ሬዲየሳችን 175 ሜትር ነው እዚህ ጋር ይሄው እና ሆሪዞንታል ኬሬጅ ወይም ደግሞ እንለካው የሮዱ ይዙ ማለት ነው። ያው 12 ሜትር ነው ሮድ ዊድዙ 12 ሜትር ነው። ሬዲየስም እዚህ ጋር አለን 175 ሜትር ነው። ከዛ የቼኔጅ 260 ነው የምናየው። ይሄው 0+260 ማለት ነው። ክሮስ ሴክሽናችን ላይ እንሄድና ይሄው ይሄም ዊድዙን እንለካ። ይሄው ሆሪዞንታል ኬሬጅ ዊድዙ ይሄውና 12 ሜትር ነው። ከዛ ይሄን ስሎፑን ሱፐር ኤሌቬሽን ስሎፑን እንዴት እንደሚመጣ ለማየት ነው። አሁን እዚህ ጋር በሶፍትዌርም የተሰራው እንደዚህ እንዴት እንደሚመጣ ለማየት ማለት ነው። አሁን ይሄን የማሳያችሁ ከዚህኛው ጫፍ ሆሪዞንታል ቀጥታ ሆሪዞንታል ላይ እንለካ። ፖሊ ላይን ይዣለሁ እዚህ ጋር የፖሊ ላይን መረጥኩ። ከዛ ኦርቶ ላብራና አሁን ዊድ ኬሬጅ ይዙ 12 ሜትር ነው። ስሎፑ ነው የምፈልገው። አሁን ቼንጅ ኦፍ ኤቹን እንለካውና ይኸው 0.84 ማለት ነው። አሁን ስሎፑ እንዴት ይመጣል የሚለው ይሄ ሱፐር ኤሌቬሽን እሱን ነው የምናየው። እዚህ ጋር ልክ የስሎፕ ፎርሙላ አለ ቅድም የሰራንበት ቼንጅ ኦፍ ኤቹን ያገኝንበት። አሁንም ሆሪዞንታላችን አለ 12 ሜትሩ ኤንድ ቨርቲካላችን አለ። ይሄ ቨርቲካል ነው ቼንጅ ኦፍ ኤቱ ማለት ነው። ስለዚህ አሁን የምፈልገው ስሎፕን ስለሆነ ስሎፕ እዚህ ጋር ኢኳል ስለበለውና እዚህ ጋር ኢኳል ቱ ቨርቲካላችን 0.84 ሲካፈል ለሆሪዞንታል
ከዛ ሲባዛ በመቶ ልክ በዚህ ፎርሙላ መሰረት ማለት ነው። የስሎፕ ፎርሙላ ይሄ ስለሆነ ኢንተር ስለው ይኸው 7%። ይሄ ስሎፕ 7% መሆኑን በዚህም ቼክ ማድረግ እንችላለን ዲዛይን ላይ ማለት ነው። እኔ ይህን ዲዛይን የሰራሁት በዚህ ነው። ወደ ማኑዋል ቀይሬ ያው ዲቴይል ካልኩሌሽኑን በደንብ እዚህ ጋር ግልጽ ስለሚሆን ሁለቱን ጎን ለጎን ማየት የተሻለ ስለሚሆን ለዚህ ነው ሁለቱንም ያሳየኋችሁ ማለት ነው። እሺ ለዛሬው ያለን ይህን ይመስል ነበር። በሌላ ቱቶሪያል እስከምንገናኝ መልካም ጊዜ